ከሁለት ልጆቹና ከአንድ ሚስቱ ጋር እየኖረ እያለ ሚስቱ አረገዘችና ሐኪም ቤት ሄዱ። ስትመረመር መንታ ልጅ እንደ አረገዘች ተነገረው። ከዛም አሰሪው ጋር ሄደና እንደዚህ ያለው፣ በቃ ካሁን በኋላ በይህን ስራ እየሰራሁኝ መቆየት አልችልም፣ ሁለት እንግዳ እየመጣብኝ ነው፣ ለ6 በዚህ ደሞዝ መኖር አልችልም አለውና ስራ ሊፈልግ ሌላ ሀገር እንደሚሄድ ሲነግረው፣ ከዛ በኋላ እንደዚህ አለው ያ አሰሪው፣ የመጨረሻ እባክህን አንድ ቤት ስራልኝ ብሎ ለመነው። ያም ግንበኛ ስለተለመነ የመጨረሻ አንድ ቤት እንደነገሩ አድርጎ ሰርቶ ሰጠው። ቁልፉን መልሶ ሰጠው። ላንተ ስጦታ አድርጌ ልሰጥ ብዬ ነው ያሰራው ሲለው፣ ለኔ መሆኑን ባቅ ኖሮ እንደነገሩ አድርጌ አልሰራውም ነበር አለው። ህይወት መልሶ የሚሰጣችሁ እንደነገሩ አድርጋችሁ የሰራችሁትን